ብዙ ኦርቶዶክሳውያን የሚመሳሰሉበትና ሁሉንም በቅድስት አርሴማ ስም የሚጠራቸው አራቱ ቅዱሳን አንስት። ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ይጀምሩ። እንኳን ለእናታችን ለቅድስት አርሴማ ዓመታዊ በዓል በሰላም አደረሳችሁ። ብዙ ኦርቶዶክሳውያን እነዚህ አራቱን ቅዱሳት አንስት በማመሳሰል በቅድስት አርሴማ ስም ሲጠሯቸው እንመለከታለን። እነዚህም ቅድስት አርሴማ፣ ቅድስት ባርባራ፣ ቅድስት ሉሲያና ቅድስት ኪርያኬ ናቸው። የመጀመሪያዋ ቅድስት አርሴማ ነች። አባቷ ቅዱስ ቴዎድሮስ ይባላል። እናቷ ደግሞ አትናሲያ ወይም ደግሞ አጋታ ተብላ ትጠራለች። በጣሊያን ሀገር በሮም ከተማም ተወለደች። ቅድስት አርሴማ ሰማዕት፣ መነኩሲትና ድንግል ናት። መስከረም 29 ቀንም አንገቷ ተቆርጦ በሰማዕትነት አርፋለች። የስሟ ትርጉምም ውብ፣ ቆንጆ፣ መልከ መልካም ማለት ነው። ሁለተኛዋ ቅድስት ባርባራ ነች። ቅድስት ባርባራ አባቷ ንጉሥ ዲዮስቆሮስ፣ እናቷ ደግሞ እሌኒ ወይም ደግሞ ዮስቲና ተብላ ትጠራለች። በግሪክ ሀገር በኒቆሜዲያ ተወልዳለች። የስሟ ትርጉም የተለየች፣ ጠንካራ የሆነች ማለት ነው። ታኅሳስ 8 ቀንም በሰማዕትነት አርፋለች። ቅድስት ባርባራም እንደ ቅድስት አርሴማ ሁሉ በሰማዕትነትና በድንግልና ጸንታ የኖረች ነች። ሦስተኛዋ ቅድስት ሉሲያ ነች። አባቷ ሉቂዮስ ተብሎ ይጠራል። እናቷ ደግሞ አውጣኪያ ተብላ ትጠራለች። በጣሊያን ሀገር ሲራቆስ በተባለ ከተማም ተወልዳለች። የስሟ ትርጉም ብርሃን ማለት ነው። እንደ ቅድስት አርሴማና እንደ ቅድስት ባርባራ ሁሉ በድንግልና ኖራ በሰማዕትነት ያለፈች ነች። ሰማዕትነት የተቀበለችው ታኅሳስ 21 ቀን በ21 ዓመቷ ነው። አራተኛዋ ቅድስት ኪርያኬ ነች። አባቷ ቅዱስ ዶሮቶስ ይባላል። እናቷ ደግሞ ቅድስት አውሳቢያ ትባላለች። ይህችም ቅድስት ኪርያኬ በግሪክ ሀገር በኒቆሜዲያ ከተማ ተወልዳለች። የስሟ ትርጉሙም የእግዚአብሔር ቀን ይመጣል ማለት ነው። ሰኔ 30 ቀንም በ21 ዓመቷ ሰማዕትነትን ተቀብላለች። ቅድስት ኪርያኬ እንደ ቅድስት አርሴማ፣ እንደ ቅድስት ባርባራና እንደ ቅድስት ሉሲያ በድንግልና ኖሯ በሰማዕትነት ያረፈች ነች።